الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. وبعد مستمعي الكرام، السلام عليكم ورحمة الله وبركاته. إن شاء الله زاري من نتلمدو سورة الحاقة أمس قدر الله بمنسات القرآن تفسير ما برارياتشني كتلال. بسم الله الرحمن الرحيم. وأما من أوتي كتابه بشماله فيقول يا ليتني لم أوت كتابيه. إن شاء الله الله سبحانه وتعالى بزاريو بهاي أمست قطر لي የሚያስተምረንና የሚነግረን የአሽቂያዎችን የድለቢስ የሆኑትን የካሃዲዎችን የውመል ቂያማ ውጤት ነው። ይላል ወአማ መን ኡቲየ ወደ ኋላ የጀነት ሰዎች አማኝ ሆነው የኖሩት ጀነት ላይ ያገኛቸውን ደስታና የተሰጣቸውን ብስራት አይተናል። ዛሬው ላይ ያለው ደግሞ ወአማ መን ኡቲየ የተቀበለማ ኪታበሁ የሥራውን መጽሐፍ ቢሽማሊሂ በግራው የተቀበለ ፈየቁሉ ይላል ያ ለይተኒ ወይኔ ማለት ነው። ወይ ጥፋቴ ወየው ጥፋቴ ማለት ነው። ያ ለይተኒ ማለት ለም ኡተ ኪታቢየ መጽሐፌን ባልተቀበልኩ ኑሮ በግራጁ ሲሰጠው መልካም እንዳልሆነ ይገባዋልና መጽሐፌን ባልተሰጠው ኑሮ ይላል በማለት የኒዳማ ቃልን ይናገራል። ወለም አድሪ ማ ሒሳቢየ መርመሪያ ምን እንደሆነ አላውቅም፣ አይነቱንና ክብደቱን አላውቅም አለ። ውስጥ ያለው ገና በግራጁ ተሰጠ እንጂ አልተገለጸለት። ያ ለይተሃ ካነቲል ቃዲየ ያ ለይተሃ ይቺ ሞት የሞትኳት ሞት መጀመሪያ ዱንያ ላይ ኑረናል። ስንሞት የሞትናትን ሞት ነው። ይቺ ሞቴ ካነት በነበረች ኑሮ አልቃዲየ የህይወት የፍጻሜ ቃዲየ ማለት ፍጻሜ በሆነች ከሞት በኋላ ባልተቀሰቀስኩ ኑሮ አለ። ማ አግና ዐኒ ማሊየ ከኔ አላዳነኝም። ማ አግና አላዳነኝም አልጠቀመኝም። ዐኒ ከኔ ማሊየ ገንዘቤ በዱንያ ሳካብተው የነበረው ገንዘብ ምንም አልጠቀመኝም ይላል። ይቺ ሀሰክታ ትባላለች። ምንም ጥቅም የለም። አለከ ከኔም ጠፋ ሱልጣን ስልጣኔ ስልጣኔ የሚለው የነበረ ሰው ወይም የነበረ ሰው ከሰዎች መካከል የሚከበር እሱ ሁሉ አልጠቀመም። እንግዲህ በበጃዬ ስልጣኔ አልጠቀመኝ ይላል ማለት ጥቅም የለውም። ሰዓቱ አልፏል። ያማቃል በሰዓት አይደለም። አላህም ከዛ በኋላ ምን ይላል? ኹዙሁ ፈጉሉ ኹዙሁ የጀሃነም ዘበኞችን ያዙት፣ ፈጉሉሁ ጠፍሩት። እግር ታንገት ኢግላል የሚባለው እጅ ታንገት ነው። እጁን ታንገቱ ጋር እንዲከፍ አድርጎ መጠመር ይሄ ኢግላል ነው የሚባለው። ፈጉሉሁ ጠፍሩት፣ ቀፍድዱት፣ እጅ ታንገት ሰሩት ይላል አላህ ለዘበኞች። ثم الجحيم صلوا ከዛም ጀሃነም ውስጥ አስገቡት። አድኺሉሁ ማለት ነው፣ صلوه ማለት። ثم في سلسلة زرعوها 70 ذراعا فاسلكوا ከዚያም በሰንሰለት 40 ክንድ በሆነች ማለት ነው። في سلسلة በሰንሰለት ሰሩት። زرعوها እርዝመቷ 70 ذراعا 70 ክንድ በሆነች ሰንሰለት ፈስሉኩሁ ከዛ አስገቡት ጀሃነም ውስጥ እንደዚህ አድርጋችሁ አስራችሁ ይላል አላህ ለመላእክቶች። ምክንያቱ እንዲህ ያለ ከባድ ቅጣት የደረሰበት ለምንድን ነው ከተባለ ኢነሁ ካነ ላ ዩእሚኑ ቢላሂ አልዓዚም ኢነሁ ይሰውየ ካነ ነበረ በዱንያ ላ ዩእሚኑ የማያምን ቢላሂ አልዓዚም በላቀው ጌታ አላህ አያምንም ነበረ።
ወላ የሑጡ አያነሳሳም ነበረ ሌሎችን አያነሳሳም ነበረ አላ ጧዓሚል ምስኪን አላ ኢጥዓሚል ምስኪን ማለት ነው። ጣዓም ምግብ ነበረ፣ ግን ኢጥዓም መመገብ ነው የሚፈለገው እዚህ ላይ ማለት ነው። አላ ጧዓሚል ምስኪን አላ ኢጥዓሚል ምስኪን ድሆችን በማማብላት ላይ ሌሎችን ሰዎች አያነሳሳም ነበረ እንኳን ራሱ ሊመግብ ማለት ነው። ይሄ እንግዲህ አንድ ሰው ሁለት ዋጅብ ነው ያለበት ማለት ነው። ራሱ መስራት አንድ ግዴታ ነው፣ ሌሎቹ እንዲሰሩ ማድረግ ደግሞ ሁለተኛ ግዴታ ነው። ስለዚህ የመጀመሪያውን ግዴታ ራሱ እንኳን ባያበላ ሌሎቹን ለመመገብ ድሆች እንዲመግቡ አያነሳሳም ነበረ እና ስለዚህ ይሄ ሁሉ መዓት የወረደበት በዚህ ምክንያት ነው። በአላህ ባለማመኑ ሌሎቹን ደግሞ ምስኪኖቹን ሌሎቹን እንዲመግቡ ባለማነሳሳቱ ነው ማለት ነው። فليس له اليوم هاهنا حميم فليس له اليوم ማለት በአኺራ ነው። ዛሬ በመጨረሻው አገር በአኺራ የለውም። ሃሁና እዚህ አኺራ ላይ ሐሚሙን የቅርብ ወዳጅ የለውም። ከቅጣት ጀሃነም የሚያወጣው የቅርብ ወዳጅ የለውም። ወላ ጧዓሙን ምግብም የለው ኢላ ሚን ግስሊን ወነዑዙ ቢላህ ግስል ሲቀር ግስል ማለት ምን ማለት ነው? እጅ ጀሃነም ሰዎች ከሳት ሰዎች የሚወጣ የሚንጠፈጠፍ እጅ መግል ደም ከዚህ ውጭ ሌላ ምግብ የለውም። لا يأكله ያንን እጅ የማይመገበው የሆነ إلا الخاطئون ወንጀለኞች ሌላ የማይመገበው የሆነውን ግስልን እሱን እንጂ ሌላ ምግብ የለውም። فلا أقسم بما تبصرون وما لا تبصرون فلا أقسم ነው ላሟ ዚያዳ ትሆናለች ብያለሁ። ወይም ደግሞ ላሙ ዚያዳ የሚባል የለም ቁርአን ላይ ሁሉም ትርጉም አለው በሚሉ ሙፈሲሮች ደግሞ ኡቅሲሙ ነው እምላለሁኝ። ይሄ ምንድነው? ፈላ ኡቅሲሙ አልምድብ ኡቅሲሙ እምላለሁ የምንለው ላሙ ዚያዳ አድርገን ጭማሪ አድርገን ነው። ዚያዳ የለም በሚሉ ሰዎች ደግሞ መማል አያስፈልገውም። ወደፊት አላህ ሙሉ የሚናገረው ነገር መማል አያስፈልገውም። ሊውዱሂል አምር ጉዳዩ ግልጽ ስለሆነ መማል አያስፈልግም እንደማለት ነው። ቢማ ቱብሲሩን በምታዩት ነገር እምላለሁ። የምታዩት ነገር ማለት እዚህ ጋር አይናችን ቀርቦ ፊታችን ያለውን እኛ ማየት የምንችለው ነገር ቢማ ቱብሲሩማ ቢማ ቱሻሂዱን ነው። ወማ ላ ቱብሲሩን በማታዩትም ነገር እምላለሁ። ለኛ የራቀ በሆነ ከኛ ዘንድ የማይታየን በሆነ ገይብ በሆነ ሁሉ ነገርም እምላለሁ። ያኒ በሁሉም ነገር እምላለሁ ነው፣ በመታውትም በማታውትም። ጀዋብ አልቀሰሙ ምንድነው? ኢነሁ የቁርአን ለቀውሉ ረሱሊን ከሪም የተከበረው መልእክተኛ የሚያነበው ነው። ቀውላን ቲላወቱ ረሱሊን ከሪም የተከበረው መልእክተኛ የሚያነበው ነው። ረሱላን ከሪም የሚባለው በዚህ ሰዓት ነብዩ ናቸው አለይሂ ሰላቱ ወሰላም። ወይም ይሄ ቁርአን ለቀውሉ ለተብሊጉ ረሱሊን ከሪም የተከበረው መልእክተኛ የሚያደርሰው ነው። ተብሊግ ማለት ይበልጉሁ ነው። ለቀውሉ ማለት ኢነሁ ቀውሉን ይበልጉሁ ረሱሉን ከሪም ማለት ነው። የተከበረው መልእክተኛ ወደ አንቢያዎች የሚያደርሰው ቃል ነው ማለት ነው። ለጅብሪልም ረሱሉን ከሪም ያለው ለነብዩም ይፈሰራል። አክሰር ሙፈሲሮች ግን ለነብዩ ነው አለይሂ ሰላቱ ወሰለም የፈሰሩት። ለቀውሉ ረሱሊን ከሪም ማለት ለቲላወቱ ረሱሊን ከሪም የተከበረው መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም በህዝቦቹ ላይ የሚያነበው የሆነ ቃል ነው ማለት ነው። ለምንድነው አክሰሮች የነብዩ ናቸው እዚህ ጋር የሚያስፈልጉ የተፈለጉት ነብዩ ናቸው ያሉት ወደፊት የመጣው ይመሰክራልና ወማ ሆ ቢቀውሊ ሻዒር የገጣሚ ባለቅኔ ቃል አይደለም እያለ ነው። ባለቅኔ ነው እየተባሉ የተሰደቡት ነብዩ እንጂ ጅብሪል ተሰድቦ ያውቃል። ስለዚህ ይሄን ይረዳል። ወማ ሁወ ይሄ ቁርአን አይደለም ቢቀውሊ ሻዒር የባለቅኔ ቃል አይደለም።
ገጣሚ ብለዋቸው ነበርና ነው كما تزعمون ማለት ነው እናንተ እንደምትሉት የባለ ቅኔ ቃል አይደለም ቁርአን قليلا ما تؤمنون ትንሽ እንኳን አታምኑም ነው ትንሽ እንኳን አታምኑም ምንም እምነት የላችሁም ولا بقول كاهن የጠንቋይ ቃልም አይደለም አሁንም ነብዩ አለይሂ ሰላም ጠንቋይ ብለዋቸው ነበር ያመጣ የሚነግረው ሰይጣኖች ናቸው ብለው ነበር እንደዚያም አይደለም ነው قليلا ما تذكرون ትንሽ እንኳን አትገሰቱም አታስተነትኑም ነው تنزيل من رب العالمين ይሄው ይሄ እንግዲህ ነብዩ የሚያነቡት ነው ብንልም ጅብሪል የሚያደርሰው ነው ብንልም تنزيل من رب العالمين ከዓለማት ጌታ የተወረደ ነው تنزيل የተወረደ ነው من رب العالمين ከዓለማት ጌታ እንግዲህ ይሄ ቁርአን የጅብሪል ቃል ነው የሚሉ ሰዎች አሉ ይሄንን እንዴት እንደሚተረጉሙት አላውቅም تنزيل من رب العالمين የሚለው ለቀውሉ ረሱሉን ከሪም ብሏል ተው تنزيل من رب العالمين አለ ከዓለማት ጌታ የተወረደ ጅብሪል ለአንቢዮች የሚያመጣው ቃል ነው ማለት ነው አንዱን ይዞ አንዱን ጥሎ የሚባለው ነገር ካልሆነ በቀር ይሄ ለጭራሽ የጅብሪል ቃል ነው ማለት አያስይዝም ولو تقول علينا بعض الأقاويل إلى الله ولو تقول ቢቀጥፍ ማለት ነው ቢናገር ቃልን ቢናገር ማን ሙሐመድ አለይሂ ሰላቱ ወሰለም ወይም ጅብሪል እንዳመጣጣችን علينا በእኛ ስም አላህ ነው የሚናገረው እኔ ያላልኩትን አላህ እንዲህ ብሏል ብለው ቢቀጥፉና ቢናገሩ ጅብሪልም ሆነ ነብዩ አለይሂ ሰላቱ ወሰለም بعض الأقاويل ከፊል ቃላትን እኛ ያልሆነን ቀጥፈው ቢናገሩ لأخذنا منه باليمين لأخذنا أنيز نبرة ይሄ ፈርዶን ነው የሚባለው እንደው ቢሆን ነው ቢል ሊሆን አይችልም ነብዩ ቀጥፈው አያውቁም ጅብሪልም አይቀጥፍም ግን ፈርዶን ቢሆን በእኛ ቃል የሌላን ቃል አመጣው የኛ ቃል ነው የአላህ ቃል ነው ቢሉ لأخذنا منه باليمين يمين በቅዋ ማለት ነው በኃይል እንይዘው ነበር እናጠፋው ነበር ማለት ነው አልየሚን ያለችው ሁለት ተፍሲር አለውና ነው እዚህ የሚን የሚለው ቀኝ ተብሎ አይተረጎምም የሚሉ አሉ ቅዋ ነው እንጂ ቅዋ ለመሆኑ በቅዋ በኃይል እንይዘዋለን ለመሆኑ ቀውለ ሻዒር ማለት እዚህ ላይ የገጣሚ ግጥምም አለ የሚን የሚለው ለኃይል ተተርጉሟል إذا ما راية نصبت لمجد تلقاها عرابة باليمين يميل ግጥም አለ እዚህ ጋር باليمين ማለት በቅዋ ማለት ነው ተለቃ عرابة عرابة የሚባል ሰውዬ ተጣጣራት ያችን ወደ ኋላ ያለው የሽሩ ትርጉም إذا ما راية راية ማለት ባንዲራ ማለት ነው نصبت لمجد የክብር ራያ የክብር የልቅና ራያ የተተከለች ጊዜ ተለቃሃ አረባ የሚባለው ሰው የተቆጣጣራት ያዛት بالقوه باليمين ማለት በቅዋ ሁሉን ደምስሶ እሱ ያዛት ሲሉ باليمين ያለውን ለቅዋ ተርጉሟል አሉ እዚህ ላይ ማሁን እኛ በቀኝ እንይዘዋለን ማለት በኃይል እንይዘዋለን ማለት ነው ወይም ለአኸድና منه باليمين ማለት بيمينه ቀኝ እጁን ማለት ነው የነብዩን ቀኝ ማለት ነው ለምንድነው ቀኙ የተፈለገው አንድ የሚበቀል ሰውየውን ሲበቀል ቀኝ እጁን ነው የሚይዘው ማለት ነው መጀመሪያ ለምን ቀኝ ኃይል አለው እግራችንም ይሁን እጃችንም ይሁን ኃይል ያለው ቀኝ ነው በደንብ የሚይዝ ስለዚህ በቀኝ እጅን ይዛለን ማለት ቀኝ እጁን እንይዘው ነበር ነው ثم لقطعنا منه الوتين ከዚያም ደግሞ الوتين የደም ጋኑን እንበጣጥስለት ነበር እንቆርጠው ነበር ማለት ነው ወቲን የደም ጋን فما منكم كنانت من احد كنانت مكاكل عندم عنه كسو حاجزين كالكي
እሱን ስንይዘው ስንቆርጠው ስንበጥሰው አንድም ከልካይ የለም አይችልም መከላከል ማለት ነው። ፈማሚንኩም እናንተ የለም ሚን አሐዲን አንድም አንሁ ከሱ ከሙሐመድ ሰለላሁ ዐለይሂ ወሰለም ከቀጠፈው ጅብሪል የሚሆን ሙሐመድ ሐጂዚን የሚከላከል አንድም አይኖርም አይችልም ማለት ነው። ወኢነሁ የቁርአን ለተዝኪረቱን ተግሳጥ ነው ሊልሙተቂን አላህን ለሚፈሩ ጥንቁቆች። ወኢና እኛ አላህ ነው እኛ የሚለው ለነዕለሙ እናውቃለን አነ ሚንኩም ከእናንተ መካከል እንዳለ ሙከዚቢን አስተባባዮች እንዳሉ እናውቃለን ይላል አላህ። በቁርአን የሚያስተባብሉ ከእናንተ መካከል እንዳሉ እናውቃለን። ታዲያስ ተኑጃዚህም ነው ዋጋቸውን እንሰጣቸዋለን ባስተባበሉበት ማለት ነው። ወኢነሁ የቁርአን ለሐስረቱን ዐለል ካፊሪን የውመል ቂያማ ይሄ ቁርአን በካህዲያን ላይ ጸጸት ነው የሚሆነው። አማኞች የሚሰጡትን አጅር ሲመለከቱ ከሃዲያን በጸጸት ይሞታሉ ይጸጸታሉ። ወኢነሁ ይሄ ቁርአን ለሐቁል የቂን የተረጋገጠ እውነት ነው ላረይበ ፊህ ማለት ነው። ከአላህ በመሆኑ የተረጋገጠ እውነት ነው ሸክ የለበትም። ፈሰቢሕ ቢስሚ ረቢከል ዐዚም ባው ዚያዳ ነው። ፈሰቢሕ አጥራ እስመ ረቢከል ዐዚም የተላቀ የሆነውን ጌታህን ስም አጥራ። የአላህን ስም ማጥራት ማለት አላህን ራሱን ዛቱን እንደማጥራት ነው። ባረከላሁ ፊኩም። የዛሬው ተፍሲር እዚህ ላይ ያቆማል። ሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም አለይኩም ወረሕመቱላሂ ወበረካቱ። ባረከላሁ ፊኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱ። ኡስታዙና ጀዛኩሙላህ ኸይረን ጀዛ። ኢንሻአላህ ጥያቄ ካላችሁ ቶች 15 ቁጥርን ከፍታ አድርጉና ጥያቄ የሚጠይቁ ልጆች ይግቡ ኢንሻአላህ። ኢንሻአላህ ጥያቄ ያላችሁ ካሉ ሐሊና ከውሰር ወረጅ ወደታችና ሰማችኋል? ሰማል ኢንሻአላህ ሚዩት ያዙ ኢንሻአላህ ሚዩት ላንሳ